ሰላም የተወደዳችሁ ዛሬ የደም ግፊትን ለመቀነስ የሚረዱ 4 የቅመማ ቅመም አይነቶችን እናያለን። ብዙ ሰዎች ለጣዕም ጨው ላይ ይተማመናሉ፣ ነገር ግን በሶዲየም የበለጸገ በመሆኑ ለከፍተኛ የደም ግፊት ዋነኛ መንስኤ ነው። እነዚህ ጣፋጭ ቅመሞች በመጠቀም በጨው ላይ ያሉትን ጥገኝነት በመቀነስ የሚመገቡት ምግብ ላይ አስደናቂ የጤና ጥቅሞችን ማከል ይችላሉ። ለዛሬ በመጀመሪያ ያስቀመጥነው ነጭ ሽንኩርት ነው። ነጭ ሽንኩርት በውስጡ አሊሲን የተባለ ውህድ ይዟል። ይህም የደም ስሮችን ለማዝናናትና የደም ፍሰትን ለማሻሻል ያግዛል። ለተሻለ ጥቅም አሊሲን ጥሩ ጥቅም እንዲሰጠን ለማድረግ ከመብሰሉ በፊት የተፈጨውን ነጭ ሽንኩርት ለጥቂት ደቂቃዎች እንዲቀመጥ ያድርጉት። ሁለተኛ እርድ እንግዲህ በውስጡ የኩርኩሚን የተባለ ንጥረ ውህድ ይዟል። ይህም በጸረ ብግነት ባህሪው የታወቀ ነው፣ ነገር ግን ለደም ግፊትም በጣም ጥሩ ነው። ንቁ ውህድ ኩርኩሚን የደም ግፊትን ለመቆጣጠር ወሳኝ የሆነውን የደም ስሮች ሽፋን ተግባር ለማሻሻል ይረዳል። ሶስተኛ የተቀመጠው ቀረፋ ነው። ጥናቶች እንደሚያመለክቱት ቀረፋ ሁለቱንም የሲስቶሊክ እና የዳያስቶሊክ የደም ግፊት መጠንን ለመቀነስ ይረዳል። ይህ ሊሆን የቻለው የደም ስሮችን በማዝናናት ነው። ትንሽ መጠን ቀረፋ ራሱ መጠቀም ለደም ግፊት መጠን ላይ መሻሻል ያመጣል። በመጨረሻ የተቀመጠው እንግዲህ ዝንጅብል ነው። ዝንጅብል የምግብ መፈጨትን የመርዳት ችሎታው ይታወቃል፣ ነገር ግን በደም ግፊት ላይም ትልቅ አጋዥ ቅመም ነው። ዝንጅብል የደም ግፊትን ለመቀነስ የሚረዳ የተፈጥሮ የካልሲየም ቻናል ማገጃ ሆኖ ሊያገለግል ይችላል። ትኩስ ዝንጅብልን በሻይ ውስጥ እንዲሁም በሾርባ ውስጥ እንዲሁም ጣፋጭ ባልሆኑ ምግቦች ውስጥም በመጨመር መጠቀም እንችላለን። መልካም ጊዜ።